በክርስቶስ የምታምነዋ ቤተክርስቲያን ወይንም ክርስቶስ በምድር ላይ መስርቷት የሄዳት ቤተክርስቲያን ከዚህ በኋላ በምድር ላይ ምን ይፈጠራል ብላ ታምናለች ወይንም ምን ይሆናል ብላ ታምናለች የሚለውን ቃል እናወራለን ማለት ነው። የመጀመሪያ ጊዜ የሚሆነው ምንድነው? ጌታ ኢየሱስ ክርስቶስን ሐዋርያቶች አንድ ጊዜ ጠየቁት። መንግስት መቼ ትመጣለች ብለው ሲጠይቁት ጌታ ኢየሱስ ክርስቶስ በሉቃስ መጽሐፍ ምዕራፍ 17 ቁጥር 21 ላይ ሲናገር እንደዚህ አለ። የእግዚአብሔር መንግስት በመካከላችሁ ናት አለ። መቼ ነው? ምን ማለት ነው? በመካከላችሁ ናት ማለት ይቺ መንግስት በሰኞና በማክሰኞ መሃል ነው ያለችው ማለት ነው። በአንድ ሰዓትና በሁለት ሰዓት መሃል ነች። በደቂቃና በማይክሮ ሰከንድ መሃል ነው ያለችው ማለት ነው። የእግዚአብሔር መንግስት መምጫዋን ማንም ሰው የማያውቃት እግዚአብሔር አብ ብቻ የሚያውቃት በእግዚአብሔር አብ ሐሳብ ውስጥ ብቻ ያለች ቀን ነች ማለት ነው። በዛች በመጨረሻ ጊዜ ምንድን ነው የሚሆነው ከተባለ ድንገት መለኮት ይነፋል ማለት ነው። የእግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 52 ላይ እንደዚህ ይላል። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለኮት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን ይላል። ስለዚህ ድንገት በሰኞና በማክሰኞ መሃል ድንገት በደቂቃና በማይክሮ ሰኮንዳት መካከል ድንገት የሆነ መለከት ይነፋል ማለት ነው። ልክ ሲነፋ ምንድን ነው የሚሆነው? የመጀመሪያ ጊዜ በክርስቶስ ሆኖ የሞቱት ክርስቶስን ተቀብለው የሞቱት በክርስቶስ አምነው የሞቱ ሰዎች ይነሳሉ ማለት ነው። በተሰሎንቄ መጽሐፍ ምዕራፍ 4 ላይ ምዕራፍ 4 ላይ ቁጥር 16 ላይ እንደዚህ ይላል። በክርስቶስ የሞቱ አስቀድመው ምን ያደርጋሉ? ይነሳሉ ይላል። በክርስቶስ የሆኑ አስቀድሞ ምን ይሆናሉ? ይነሳሉ ማለት ነው። እነዚህ በክርስቶስ ሆኖ የሞቱት የማይሞተውን ማንነት ለብሰው አዲስ ማንነት ለብሰው ድንገት ምን ያደርጋሉ? ይነሳሉ ማለት ነው። በክርስቶስ የሆኑ ብቻ ነው። በክርስቶስ ያልሆኑ አይልም መጽሐፍ ሲናገር። በክርስቶስ የሆኑ ብቻ ምን ይሆናሉ? ይነሳሉ። በክርስቶስ የሆኑ ከተነሱ በኋላ ምንድን ነው የሚሆነው? በክርስቶስ ያመኑቱ ብቻ በክርስቶስ የሆኑ ብቻ መንገድ ላይ እየተራመዱ ሊሆን ይችላል፣ መኪና እየነዱ ሊሆን ይችላል፣ ስራ እየሰሩ ሊሆን ይችላል፣ መሬት እያረሱ ሊሆን ይችላል። ድንገት ምን ያደርጋሉ? እነሱም ይነጠቃሉ ማለት ነው። ሁለታቸውም በክርስቶስ ሞተው የተነሱትና በክርስቶስ አምኖ ያሉ ሰዎች ድንገት ይሆናሉ፣ ይነጠቃሉ ማለት ነው። በዛ መጽሐፍ በተሰሎንቄ መጽሐፍ ምዕራፍ 4 ላይ ቁጥር 16 ላይ እንደዚህ ይላል። በዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየለ ለመቀበል ከእነሱ ጋር በዳመና ምን እንሆናለን? እንነጠቃለን ይላል። ስለዚህ ድንገት ምን እንሆናለን? እንነጠቃለን ማለት ነው። ጌታ ኢየሱስ ክርስቶስ ወደ ምድር አይመጣም። አየር ላይ ነው የሚጠብቀን። እኛ ምንድን ነው የምንሆነው? ወደ እሱ ነው የምንሄደው። ወደ አየር ላይ ከክርስቶስ ጋር እንሄዳለን፣ ወደ ክርስቶስ እንሄዳለን ማለት ነው። ከተነጠቅን በኋላ ምንድን ነው የሚሆነው? ሁለተኛ ጊዜ ምንድን ነው የሚሆነው? የሽልማት ስነ ስርዓት ነው የሚሆነው። የት? እዛው አየር ላይ ማለት ነው። የሽልማት ስነ ስርዓት ይሆናል ማለት ነው። ወይም የአክሊል ስነ ስርዓት ይሆናል ማለት ነው። የት? እዛው አየር ላይ። በቆሮንቶስ መጽሐፍ ምዕራፍ 3 ላይ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ቁጥር 10 ላይ እንደዚህ ይላል። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 12 በአንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 12 እንደዚህ ይላል። ማንም በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ ወይንም በእንጨት በሳር ወይንም በአገዳ ቢያንስ የእያንዳንዱ ስራ ይገለጣል ይላል። እዛ ግን ምንድን ነው የሚሆነው? የአክሊል መጉደልና በአክሊል መሸለም አለ። ስለዚህ ጳውሎስ የተናገረው ነገር አለ። አገልግሎቴን ፈጽሜያለሁ፣ ሩጫዬን ጨርሻለሁ፣ አገልግሎቴን ፈጽሜያለሁ፣ ከዚህ በኋላ የድል አክሊል ይጠብቀኛል ያለው ምንድን ነው ያለው? እዚህ ጋር ከአክሊል መጉደልና አክሊልን መቀበልና ከአክሊል መጉደል ሁለቱም ሀሳቦች አሉ። በክርስቶስ ያመኑ ሰዎች ራሳቸው ማለት ነው። ምንድን ነው የሚሆነው? ከአክሊል መጉደል አለ፣ አክሊል መቀበል አለ። ስለዚህ እዛች ቦታ አየር ለምንድን ነው የሚሆነው? የሽልማት ስነስርዓት ወይንም የአክሊል ሽልማት ይፈጸማል ማለት ነው። ምንድን ነው የሚለው? በዛን ጊዜ ላይ ማንም በዚህ መሰረት ላይ በወርቅ ወይንም ቢሆን ምንድን ነው የሚለው?
ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ ወይንም በእንጨት በሳርም ወይንም በአገዳ ቢያንጽ እያንዳንዱ ስራ ይገለጣል። የእያንዳንዱ ስራ ምድር ላይ የሰራናት ስራ ምድር ላይ ያደረግናት ነገር ሁሉ ተደብቀን ታውቀን ያደረግናት ሁሉ ምንድን ነው የሚሆነው? የእያንዳንዱ ስራ ምን ይሆናል? ይገለጣል፣ በይፋ ይገለጣል ማለት ነው። እዚህ ጋር ምንድን ነው የሚለው? ቁጥር 13 ላይ ምንድን ነው የሚለው? በእሳት ስለሚገለጥ ያን ቀን ያሳያላል። ኢየሱስ ክርስቶስ በእሳት ይገለጣል ማለት ነው። ማን ነው እሳት? ጌታ ኢየሱስ ክርስቶስ ራሱ እሳት ስለሆነ በሱ በእሳት ያልፋል። ማን ነው የሚያልፈው? አንደኛ እዚህ ጋር ምንድን ነው የሚለው? በእንጨት አለ፣ በሳር አለ፣ በአገዳ አለ ማለት ነው። ሌላ ምንድን ነው አለው? በወርቅ አለ፣ በብር አለ ማለት ነው። ይህንን እሳት አገዳ ሊያልፍ አይችልም፣ ሳር ሊያልፍ አይችልም፣ ሁለተኛ ደግሞ እንጨት ሊያልፍ አይችልም ማለት ነው። ስለዚህ እንጨታማ ህይወት የሆኑ ሰዎች፣ ሳራማ የሆኑ ሰዎች፣ አገዳ የሆኑ ህይወት ያላቸው ሰዎች ምን ሆናሉ? በዛ እሳት ሲያልፉ ምን ያደርጋሉ? ማለፍ አይችሉም፣ ይቃጠላል ማለት ነው። ምኑ ነው የሚቃጠለው? አገዳው ሊያልፍ አይችልም፣ እንጨት ሊያልፍ አይችልም፣ ሁለተኛ ደግሞ ሳርም ሊያልፍ አይችልም፣ ይቃጠላል ማለት ነው። ነገር ግን ማለፍ የሚችለው የትኛው ነው? ወርቁ ነው ማለት ነው። ወርቁ ማለት ትክክለኛ ህይወትን አገልግለው ጌታን ከእውነት አንስቶ ያገለግሉት ከትክክለኛ አገልግሎትና ትክክለኛ ነገር ያደረጉ ሰዎች እነሱ የወርቅ የሆነ አገልግሎታቸው ተፈትኖ ያልፋል ማለት ነው። እነዛ ምንድን ነው የሚሆኑት? በክርስቶስ የሆኑ ሰዎች ምናልባት ህይወታቸው ሳራማ የሆነ ህይወታቸው አገዳማ የሆነ ህይወታቸው ደግሞ እንጨታማ የሆነ ሊያልፍ አይችልም። በዚህ እሳት ሊያልፍ አይችልም ማለት ነው። ስለዛ ምንድን ነው የሚሆነው? የእያንዳንዱ ስራ እንዴት መሆኑን